ለነዚህ አይሁዳውያን ማስጠንቀቂያ ሲሰጥ ሕያው እግዚአብሔርን የሚያስክዳቸው ክፉና የማያምን ልብ ባንዳቸው እንዳይገኝ ያስጠነቅቃል። ማን ነው ክፉ ልብ አለኝ ብሎ የሚያስበው? በድንገት ተነስቶ ሕያው እግዚአብሔርን የሚያስክዳቸው ክፉና የማያምን ልብ ባንዳቸው እንዳይገኝ እግዚአብሔር ያደርግልን። ዛሬ ምሽት የእውነት ማፈግፈግ ማለት በነገራችን ላይ በእምነት መድከም አይደለም። ከኢየሱስ ውጪ አይን ሌላ ነገር ላይ ሲጣል ነው ማፈግፈግ የሚባለው። እነዚህ ሰዎች የሚበልጠውን እየናፈቁ አምነው ኖሩ፣ አምነው ሞቱ። ለእምነቱ ሲኖር ነው ለእምነት የሚሞተው። የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ከኔ ጋር እንድንከፋፈል በልቤ ላይ ያለው የጌታ ቃል ዕብራውያን ምዕራፍ 11 ላይ የሚገኘው ዕብራውያን ምዕራፍ 11 ዲቮሽናል በሆነ ሁኔታ ነው የማካፍላችሁ። ምዕራፍ 11 3 ቁጥሮች ላይ ነው ፎከስ የምናደርገው ከቁጥር 13 እስከ 16። እኔ እጅ ላይ አዲሱ መደበኛ ትርጉም ነው ያለውና እሱን አነባለሁ። ሁላችንም አጠገባችን መጽሐፍ ቅዱስ ካለ በጋራ መጽሐፍ ቅዱሳችን እናወጣለን። ዕብራውያን ምዕራፍ 11 ከቁጥር 13 እስከ 16 በአዲሱ መደበኛ ትርጉም አነባለሁ። እኔ እንደዚህ ይላል፣ በኢየሱስ ስም አነባዋለሁ። እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበርና። እንደዚህ የሚሉት ሰዎች የራሳቸው የሆነውን አገር እንደሚጠባበቁ ያሳያሉ። ትተውት የወጡ አገር ቢያስቡ ኖሮ ወደዚያ የመመለስ ዕድል ነበራቸው። ቁጥር 16 አሁን ግን ከዚህ የሚበልጠው ሰማያዊ አገር ይናፍቃሉ። ደግመዋለሁ ይሄን። አሁን ግን ከዚህ የሚበልጠው ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። ከተማን አዘጋጅቶላቸዋልና። ቁጥር 16 ልድገም። አሁን ግን ከዚህ የሚበልጠውን ሰማያዊ አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። ከተማን አዘጋጅቶላቸዋልና። እግዚአብሔር ይመስገን። ይህ ክፍል እግዚአብሔር በማመን የተኖረ ሕይወት ምን እንደሚመስል ነው የሚነግረን። እግዚአብሔር በማመን የተኖረ ሕይወት ወይም በእምነት የተኖረ ሕይወት ምን እንደሚመስል ሁላችንም እምነት ያለን ሰዎች ነን በዚህ ያለነውና፣ ግን በእምነት የተኖረ ሕይወት ምንነት ምን እንደሚመስል በደንብ አድርጎ የሚያስረዳን ክፍል ነው እና ዕብራውያንን ያጠናው በጣም ልቤን ሰቅዞ ያዘኝ ክፍል ነው። እና ይህን ክፍል ምዕራፍ 11 እንደምታውቁት የእምነት አባቶችን ገድል እየነገረን ወደ ኢየሱስ እንድንቀርብ የሚያበረታታን ክፍል ነው። የእምነት አባቶች ገድል ይነግረናል። የነሱ ገድል ይነግረን አይደለም የጸሐፊ ዋና ዓላማ። የነሱን ገድል የነሱን በእምነታቸው መኖር ወይም ሕያው እምነት በመኖራቸው ስለ እነርሱ ይነግረንና ፎከሳችን ትኩረታችን እንደነሱ ላይ እንድናደርግ ሳይሆን የእምነታችን ራስ የእምነታችን ፈጻሚ ወደ ሆነው ወደ ኢየሱስ እንድንቀርብ ያበረታታናል። የሚያበረታታ መጽሐፍ ነው። የሚያበረታታ ብቻ አይደለም፣ በእርሱ እንድንታመንና ወደ ኋላ እንዳናፈገፍግ ያስጠነቅቃል። ልድገምላችሁ፣ የሚያበረታታ ብቻ ሳይሆን በኢየሱስ እንድናምን ወደ ኋላ እንዳናፈገፍግ ያስጠነቅቃል። የዕብራውያን መልእክት ከሚኖረን ደቂቃ አንጻር አጠቃላይ ነገሩን አልነግራችሁም። እግዚአብሔር ዕድሜ ከሰጠን ምናልባት ጊዜ ከሰጠን ሰፋ አድርገን በሌላ ጊዜ ለማየት እንሞክራለን። የዕብራውያን መጽሐፍ የተጻፈበት ዋና ዓላማ የተጻፈላቸው ሰዎች አይሁዳውያን ናቸው። እነዚህ የተጻፈላቸው አይሁዳውያን ወደ ቀድሞ እምነት እየደረሰባቸው ካለው መከራ የተነሳ እየደረሰባቸው ካለው ስለ ወንጌል እንግልት የተነሳ ወደ ቀድሞ ይሁዲነት ሃይማኖት ለመመለስ እየዳዳቸው ስለነበር
የኢየሱስ ግርማዊነት፣ የኢየሱስ ልዕልና፣ የኢየሱስ ልዕቀት ያሳያቸዋል። እየነገራቸው ያለው እናንተ ዛሬ የማፈግፈግ አደጋ የገጠማችሁ፣ በእምነታችሁ ለማፈግፈግ አደጋ ውስጥ እንድትገቡ ያደረጋችሁ መከራው በጣም ከባድ ስለሆነ አይደለም ነው የሚላችሁ። ስሙኝ የተወደዳችሁ፣ መከራው በጣም ታላቅ ስለሆነ አይደለም። እየደረሰባችሁ ያለው ስለ ወንጌል ስደት ከናንተ በፊት የተሰደደ ስለሌለ አይደለም። ከናንተ በፊት ብዙዎች ሞተዋል፣ ብዙዎች በዘይት ተጠብሰዋል፣ ብዙዎች በመጋዝ ተሰንጥቀዋል፣ ብዙዎች ዋጋ ከፍለዋል፣ መከራ ተቀብለዋል። እናንተ እንድታፈገፍጉ ያደረጋችሁ ምክንያት ዓይናችሁ ከኢየሱስ ላይ ስለተነሳ ነው የሚላችሁ። ወዳጆች ሆይ ዓይን ከኢየሱስ ላይ ሲነሳ ትኩረታችን ኢየሱስ መሆኑ ሲጠፋን፣ ዓይናችን ከመስቀሉ ጌታ ከተሰቀለው ኢየሱስ ከእግዚአብሔር ክርስቶስ ዓይናችን ሲነሳ በጣም ትንሹ ነገር ከባድ ይሆንብናል። ስለዚህ እነዚህ ሰዎች ዓይናቸው ከኢየሱስ ላይ ስለተነሳ ኢየሱስን ነው፣ የእርሱ ግርማዊነት፣ የእርሱ ልዕልና፣ የእርሱ ታላቅነት ያሳያቸዋል። ኢየሱስ ከመላእክት ይበልጣል። ኢየሱስ ከሙሴ ይበልጣል። ኢየሱስ ከኢያሱ ይበልጣል። ኢየሱስ ከአሮን ይበልጣል። ስለዚህ የኢየሱስ ብልጫ፣ ዋው! የኢየሱስ በላጭነት፣ የኢየሱስ ልዕልና፣ የኢየሱስ ልዕቀት ነው የሚያሳየው። ከማፈግፈግ የሚያድነን ይሄ ነው ነው የሚላቸው። ምዕራፍ 3 ቁጥር 12 ላይ እንደው ምንድን ነው የሚላቸው? ለአንባቢዎቹ ለነዚህ አይሁዳውያን ማስጠንቀቂያ ሲሰጥ ሕያው እግዚአብሔርን የሚያስክዳቸው ክፉና የማያምን ልብ ባንዳቸው እንዳይገኝ ያስጠነቅቃል። እኔ ጩኸቴ ይሄ ነው። ዛሬ ወደ እናንተ ስመጣ ማለት የማፈግፈግ አደጋ እንዴት እንደሚጀምር አናውቀው። ኮንሸስ ሆነን ዕለት ዕለት በነቃ ማንነት በነቃ ሕይወታችን እንደ እግዚአብሔር ቃል ካልመረመርን እንዴ ማን ነው ክፉ ልብ አለኝ ብሎ የሚያስበው በድንገት ተነስቶ? ስለዚህ ይሄ ቀስ በቀስ የሚያድግ ቀስ በቀስ የሚጎለብት አደገኛ ነገር ነው። ስለዚህ ምንድነው የሚላቸው? ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ባንዳቸው እንዳይገኝ እግዚአብሔር ያደርግልን። ዛሬ ምሽት የእውነት ምናልባት የማፈግፈግ አደጋ የገጠመን፣ ማፈግፈግ ማለት በነገራችን ላይ ይህ በእምነት መድከም አይደለም። ከኢየሱስ ውጪ ዓይን ሌላ ነገር ላይ ሲጣል ነው ማፈግፈግ የሚባለው። ስለዚህ ከዚህ የማፈግፈግ አደጋ ለመዳን የተኖረ የእምነት ሕይወት ያላቸው፣ ስለ እምነታቸው የኖሩ፣ ስለ እምነታቸው የሞቱ የእምነት ሰራዊቶች እንዴት እንደኖሩ እያሳየ እንድንጸና የሚያበረታታን ክፍል ነው። ስለዚህ እነዚህ ሰዎች የሚበልጠውን እየናፈቁ አምነው ኖሩ፣ አምነው ሞቱ። የሚበልጠውን እየናፈቁ አምነው ኖሩ፣ አምነው ሞቱ። ወዳጆች ሁሉ ለእምነት ከተኖረ ለእምነት ይሞታል። ለእምነቱ የኖረ ለእምነቱ ይሞታል። ሰው ለእምነቱ ሲኖር ነው ለእምነት የሚሞተው። ስለዚህ ቁጥር 13 ገና ሲጀምር እነዚህ ሁሉ የሚለን በዕብራውያን ምዕራፍ 11 ላይ ስማቸው የተጠቀሰውና ስማቸው ያልተጠቀሱ የእምነት ሰራዊቶች ናቸው። ከአቤል ጀምራችሁ ይህንን ማየት እንችላለን ማለት ነው። ኦኬ፣ በእምነት እንዴት ነው የኖሩት እነዚህ ሰዎች? የእምነት ኑሮ ኖረዋል። እግዚአብሔርን በማመን የተኖረ ሕይወት አላቸው። ዕብራውያን ምዕራፍ 11 ላይ እግዚአብሔርን በማመን የተኖረ የእምነት ሕይወት ያላቸውን ሰዎች ናቸው የሚጠቅስልን። ስለዚህ በእምነት እንዴት ኖሩ? አንደኛ ቁጥር 13 ላይ የሚነግረን ሳያፈገፍጉ ኖሩ። ቁጥር 13 ሲነግረን እነዚህ ሁሉ ስማቸው የተጠቀሱትም ያልተጠቀሱትም የእምነት ሰራዊቶች እንዴት ኖሩ? የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። በስመ አብ። እነዚህ ሁሉ አዲሱ መደበኛ ትርጉም በደንብ ይነግረናል። እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። እምነታቸውን እንደጠበቁ ሞቱ። ደግምላችኋል። በእምነት እንዴት ነው ሳያፈገፍጉ ማለት በእምነታቸው እንደጸኑ ዋው! እግዚአብሔር በዚህ ማታ ይህን ያደርግልን።
ምዕራፍ 10 ቁጥር 39 ላይ ለ11 መንደርደሪያ አድርጎ ሲሰራ ጸሐፊው እንደዚህ ይላል፣ እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉ አይደለንም። እኛ ግን እግዚአብሔር ይህን ያደርግልን። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉ አይደለንም። ማፈግፈግ ወደ ኋላ መመለስ ነው። ከቀናው መንገድ መውጣት ነው። ልድገምላችሁ፣ ማፈግፈግ ወደ ኋላ መመለስ ነው። ደግሞም ከቀናው መንገድ መውጣት ነው። ወዳጆች ሆይ ማፈግፈግ እግዚአብሔር የሚጠላው ነገር ነው። ጽዩፍ ነው በእግዚአብሔር ዘንድ፣ በጣም ጽዩፍ ነው በእግዚአብሔር ዘንድ። እግዚአብሔርን ያሳዝነዋል። ወደ ኋላ በሚያፈገፍግ ሰው አምላካችን ደስ አይሰኝም። የእግዚአብሔር ደስታ የለም። ስለዚህ እነዚህ ሰዎች በእምነት እንዴት ኖሩ? እነዚህ የእምነት አርበኞች ባለማፈግፈግ፣ በመጽናት መጽናት በዕብራውያን አውድ ብንተረጉመው በእግዚአብሔር የተስፋ ቃል ላይ ሳያፈገፍጉ ጸንቶ መቆም ነው። እግዚአብሔር እንዲህ ያለ ሰራዊት ያድርገን፣ ጸንቶ የቆመ። ዕብራውያን ምዕራፍ 11 ላይ የተጠቀሱ የእምነት ጀግኖች ስለ እምነታቸው የሞቱ ናቸው። በእምነታቸው ምክንያት በዘይት የተጠበሱ ናቸው። በእምነታቸው ምክንያት የተደበደቡ ናቸው። በድንጋይ የተወገሩ ናቸው። ተዘግዝቀው የተሰቀሉ ናቸው። እንደነ ጴጥሮስ አይነቶች የቤተ ክርስቲያን ታሪክ እንደሚነግረን እንዴት ኖሩ? ሳያፈገፍጉ፣ ባለማፈግፈግ፣ በመጽናት ለእግዚአብሔር ጨክኖ በመቆም ኖሩ። ስለዚህ ስለ ሁሉም ሲነግረን እያንዳንዳቸው በእምነት ኖሩ፣ እያንዳንዳቸው በእምነት ተመላለሱ፣ አምነው ሞቱ። በእምነት አስቀድሜ እንደነገርኳችሁ በእምነት የሞቱት በእምነት ስለኖሩ ነው። ለእምነታቸው ስለኖሩ ነው። እነዚህ ሰዎች መለኮታዊውን ተስፋ ሁሉ ባይወርሱም የሞቱት ግን መለኮታዊውን ተስፋ በመጠባበቅ ነው። መለኮታዊውን ተስፋ አልወረሱም። ታላቁ ተስፋ አልወረሱም። ጥቃቅን ተስፋ ተፈጽሟል በሕይወታቸው። ታላቁ ተስፋ፣ ታላቁ መለኮታዊ ተስፋ አልወረሱም። ይህን ተስፋ ግን እየተጠባበቁ ሞቱ። ሳሚ የለጥፈው ከሆነ የዚህ ቻናል ዓላማ ተጽፎ ያዩ ነበርና በትውልድ ልብ ኢየሱስን መሳል ነው። ኢየሱስ እንዲሳል፣ ኢየሱስ እንዲደምቅ፣ ኢየሱስ ደምቆ እንዲታይ ጸንቶ መቆም ይጠይቃል። ክርስትና በጽናት መኖር፣ እምነትን ጠብቆ መኖር ይጠይቃል። ተስፋውን በመጠባበቅ የሞቱት ይህ የሆነበት ምክንያት ደግሞ ያለኛ ፍጹማን መሆን ስለማይችሉ ነው። ይህ በጣም አስገራሚ ነገር ነው። 11 ከ39 ጀምሮ ሲነግረን እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከእነርሱ ማንም የተስፋውን ቃል የተቀበለ የለም። ስለ እምነታቸው ተመስክሮላቸዋል፣ ግን ከእነርሱ ማንም የተስፋውን ቃል የተቀበለ የለም። ለምን? ቁጥር 40 እግዚአብሔር ለኛ የሚበልጥ ነገር ስላዘጋጀ። ዋው! እግዚአብሔር ለኛ የሚበልጥ ነገር ስላዘጋጀ ያለኛ ፍጹማን ሊሆኑ አልቻሉ። ያለኛ ፍጹማን መሆን አልቻሉ። ለምን? እግዚአብሔር ለኛ የሚበልጥ ነገር አይቷል። ለምንድን ነው የተስፋውን ቃል በመጠባበቅ ሳይወርሱ የሞቱት? በእምነት ያለኛ ፍጹማን ስለማይሆኑ። ለኛስ እግዚአብሔር የሚበልጥ ነገር ስላዘጋጀ። ዋው! የሚበልጥ ነገር የተዘጋጀልን ሰራዊቶች እኮ ነን። እግዚአብሔር የሚበልጥ ነገር አዘጋጅቶልናል። እግዚአብሔር የላቀውን ነገር አዘጋጅቶልናል። እግዚአብሔር የከበረውን ነገር አዘጋጅቶልናል። የሚበልጥ ነገር ተዘጋጅቶልናል። እግዚአብሔር የሚበልጥ ነገር ኢየሱስ ይባላል። የሚበልጥ ነገር፣ የተሻለ ነገር፣ የሚልቅ ነገር አዘጋጀ። በጋራ እንድንወርስ፣ አብረን እንድንወርስ መጠበቅ ነበረባቸው። በዚህ የተነሳ እነዚህ ሰዎች የተስፋውን ቃል አላገኙትም ወይም አልተቀበሉም። የተስፋውን ቃል አዩት፣ ከሩቅ አዩት አይደል የሚለው፣ ተሳለሙት ወይም ሰላም አሉት።
ስለዚህ ስለነርሱ ጽናት ስለነርሱ አለማፈግፈግ ሲነግረን እኛም በዚህ ጽናት እንድንቀጥልና እንድንበረታ የቀረበልን ጥሪ ነው። የነሱ አለማፈግፈግ ሲነግረን ስሙኝ ተወደዳችሁ፣ የነርሱ አለማፈግፈግ ጸንቶ መቆማቸው ሲነግረን እኛ በዚህ ጽናት እንድንቀጥል ነው፣ እንዳናፈገፍግ ነው። ያው እግዚአብሔር የሚያስክደን የማያምንና ክፉ ልብ እንዳይኖረን ነው። እንዴት ኖሩ? እነዚህ ሁሉ አምነው ሞቱ። አምነው ሞቱ። እምነታቸው ጠብቀው ሞቱ። በእምነት ኖሩ፣ በእምነት ሞቱ። መጽናትን ያደርግልን እግዚአብሔር። ኢየሱስ ማን ነው የሚጸናው? ኢየሱስን የሚያይ ትውልድ ማን ነው የሚጸናው? የእግዚአብሔሩ ክርስቶስ የተሰቀለውን ኢየሱስ፣ የባሪያን መልክ የለበሰው ኢየሱስ፣ ከሰማይ ሰማይ የወረደውን ኢየሱስ የሚያይ ትውልድ ይጸናል። ማን ነው ጨራሽ? ማን ነው የሚጨርሰው? ኢየሱስን የሚያይ ጄና ሴፕራዲያና። እነዚህ ሰዎች በእምነት እንዴት ኖሩ? ሳያፈገፍጉ ጸንተው በመጽናት ኖሩ። ሁለተኛው የሚነግረን በእምነት እንዴት ኖሩ? በምድሪቱም ላይ እንደ እንግዳና መጻተኛ መኖር። በእምነት እንዴት ኖሩ? አንደኛ ሳያፈገፍጉ፣ ሁለተኛ እንደ መጻተኛ በመኖር ወይም እንደ እንግዳ በመኖር። ዋው! እንደ እንግዳ። እኛ አዲስ አበባ ነው የምንኖረው። ከገጠር ቤተሰቦቻችን ሲመጡ እንደኛ ተደላድለው አይቀመጡም። የሚመለሱባትን ቀን ሁል ቀን ያስባሉ። ሀከረ ጀፈርቴ ነገር ነው የሚሉ። ስለዚህ ተመላሽ እንደሆኑ እንግዳ እንደሆኑ አይረሱ። እንዴት ኖሩ? እነዚህ የእምነት ሰራዊት ከምድር ጋር አልተሰፉ። ኑሯቸው ምድር አይሸትም ነበር። በምድር ነው የሚኖሩት፣ ግን ኑሯቸው ምድር አይሸትም። በምድር ይነግዳሉ፣ ምድር ግን አይሸቱም። ከምድር ጋር አልተሰፉም። እንዴት ኖሩ? በእምነት እንዴት ነው የሚኖረው? የኢየሱስ ሰራዊት እንዴት ነው የሚኖረው? እንደ እንግዳ፣ እንደ መጻተኛ፣ እንደ ስደተኛ። ስለዚህ እነዚህ ሰዎች እንደ መጻተኛ የሚኖሩት የሚታየው ነገር ጊዜያዊ መሆኑን ተረድተዋል። የሚታየው በጣም ጊዜያዊ እንደሆነ ተረድተዋል። ከዚህ የተነሳ በዚህ ምድር ላይ መጻተኞችና እንግዶች መሆናቸው በጣም ተገንዝበው ነበር። መጻተኞችና እንግዶች መሆናቸው ተገንዝበው ስለነበር በ11:9 ላይ ስለ አብርሃም ሲነግረን በድንኳን መኖሩ፣ በድንኳን እንደኖረ ይነግረናል። በጣም ብዙ ነገር አለው እኮ የፈለገውን ነገር ማድረግ ይችላል፣ ግን በድንኳን ኖረ። ለምን? እንደ እንግዳና እንደ መጻተኛ ከምድር ሳይሰፋ ማለት እነዚህና አብርሃም እነዚህ የእምነት ጀግኖች ተስፋ ያላቸው በሌላ ሀገር ወይም በሌላ ምድር እንግዶችና መጻተኞች ሆነው ኖሩ። ማለት የወጡበትን ሀገር አስበው ቢሆን መመለስ ይችላሉ። ቀጥሎ ያለው ቁጥር ይነግረናል 14 ላይ እንደዚህ የሚሉት ሰዎች የራሳቸው የሆነ ሀገር እንደሚጠባበቁ ያሳያሉ። ትተውት የወጡ ሀገር ቢያስቡ ኖሮ ወደዚያ የመመለስ ዕድል ነበራቸው። መመለስ ይችሉ ነበር። ግን ዋው የሚበልጠውን አይተዋል። ለምን አልተመለሱም? መንገዱ ተዘግቶባቸው? ኧረ በጭራሽ። ሰው ይስቅብኛል ብለው? ኧረ በጭራሽ። ምርጫቸው የእግዚአብሔር ፈቃድ መታዘዝ አደረጉ። በጣም ከባድ ነው አይደል? ሳያፈገፍጉ ጸንቶ መኖር፣ ሳያፈገፍጉ በጽናት መኖር፣ እንደ እንግዳ እንደ መጻተኛ ሁልጊዜ እንደ ሕያጅ መኖር። በቤታችሁ የመጣ እንግዳ የቤተኝነት ስሜት አይሰማው፣ እንደ ተመላሽ ነው የሚያስበው። እንግዳ ያለን ነው የምንጠራው እኛ። ሳያፈገፍጉ ጸንተው። አንድ ጥያቄ ልጠይቃችሁ፣ እንዴት እየኖርን ነው ክርስትና? ግርግሩ እንዴት እያደረጋችሁ ነው? በግርግሩ መካከል ኢየሱስ እያያችሁት ነው ወይስ እያጋፋችሁት ከሚያጋፉት ጋር? ወደ ኋላ ላለመመለስ ወጥተዋል። ያድርግልን እግዚአብሔር። ለኔም ለትውልዴም ምናፍቀው ይሄ ነው። ወደ ኋላ ላለመመለስ
የመመለስ እድሉ አለ። ግን ላለመመለስ፣ ላለማፈግፈግ፣ ለአምላካቸው ደስታ ለመኖር ወጡ። እንዴት ያለ ክብር ነው! ለአምላካቸው ደስታ ለመኖር ወጡ። ርስታቸው ሰማያዊ እንደሆነ አውቀዋል። ርስታቸው ምድር እንዳልሆነ አውቀዋል። ለመመለስ እድሉ እያላቸው በጽናት እንዴት መኖር ቻሉ? ባለማፈግፈግ እንዴት መኖር ቻሉ? እንደ መጻተኛ እንዴት ሊኖሩ ቻሉ? ምድርን እንዴት ሊንቁ ቻሉ? ቁጥር 16 ይነግረናል። ለካ እነዚህ ሰዎች እንዲጸኑ ያደረጋቸው፣ እንደ መጻተኛ እንዲኖሩ ያደረጋቸው መድኃኒቱ ቁጥር 16 ናት። እግዚአብሔር በዚህ ምሽት ይሄንን እንዲያደርግልን ማለት ማራናታ ብለን መዘመር እንችላለን። እኔና እናንተ የማራናታ ህይወት ግን የሚጠባበቅ ህይወት ግን ሙሽራዋን እንደምትጠብቅ ሙሽሪት መሆን ግን የኔና የእናንተ አሳይመንት ነው። እንዴት ነው የጸኑት? እንዴት ነው ያላፈገፈጉት? እንዴት ነው እንደ መጻተኛ እንደ እንግዳ የኖሩት? እንደው ባላችሁበት ከፍ አድርጋችሁ ብታነቡ ደስ ይለኛል፣ ድምጻችን መሰማማት ስለማንችል። እንዴት ነው በጽናት የኖሩት? የመጀመሪያው ሐረግ አሁን ግን ከዚህ የሚበልጠውን ሰማያዊ አገር ይናፍቃሉ። አሁን ግን ከዚህ የሚበልጠው ሰማያዊ አገር ይናፍቃሉ። እንዳያፈገፍጉ ያደረጋቸው ለካ የሚበልጠውን እየናፈቁ ነው። ያደርግልን ወንድሞቼና እህቶቼ፣ ያደርግልን። አሁን ግን ደግምላችኋለሁ፣ ከዚህ የሚበልጠውን ሰማያዊ አገር ይናፍቃሉ። ለካ ከመከራ በላይ መሆን የሚቻለው ሰው የሚበልጠውን መናፈቅ ሲችል ነው። የሚበልጠውን ሰማያዊ አገር ይናፍቃሉ። ምንድነው ናፍቆት? ብራዘር፣ የኔ እህት ናፍቆትሽ ምንድነው? እንዴት ነው የጸኑት? የሚበልጠውን ሰማያዊ ሀገር እየናፈቁ መዳረሻቸውን እየናፈቁ ማለት በድንኳን የኖሩት። የሚገርመው በድንኳን የኖሩት ይሄ በዚህ በድንኳን የኖሩት ፈራሽ እንደሆነ አውቀውታል። ግን ምንድነው እየናፈቁ ያሉት? ገንቢው፣ ግንበኛው፣ አርኪቴክቸሩ፣ ሰሪው እግዚአብሔር የሆነባትን ከተማ እየናፈቁ። እንዴት ያለ ክብር ነው! በስመ አብ። ግንበኛው እግዚአብሔር የሆነባት ማንም ሊነቀንቀው የማይችል ማንም ሊያፈርሰው የማይችል ሰሪው እግዚአብሔር የሆነባትን ከተማ እየናፈቁ እየተጠባበቁ በእግዚአብሔር የተዘጋጀውን በእግዚአብሔር የተሰራውን ሀገር እየናፈቁ። መጽናት ይቻላል? አዎ። አለማፈግፈግ ይቻላል? አዎ። እንዴት? የሚበልጠውን እየናፈቁ። እግዚአብሔር በቸርነቱ በዚህ ማታ ይሄንን ረሃብ ይክተትባችሁ። የእውነት ይሄን ረሃብ ይሄን ናፍቆት ይክተትባችሁ። ይሄን ጥማት ይክተትባችሁ። በዚህ ማታ ይሄን ልጮህ ነው የመጣሁት። የሚበልጠውን ሰማያዊ ሀገር መናፈቅ። መጨረስ ትፈልጋለህ የኔ ወንድም? የሚበልጠውን ሰማያዊ ሀገር ናፍቆ መጨረስ ትፈልጊያለሽ የኔ እህት? የሚበልጠው ሰማያዊ ሀገር፣ የሚበልጠው ሰማያዊ ሀገር፣ የሚበልጠው ሰማያዊ ህይወት ኤላንዶሬ ሼካራ ባህዲና ማውስ። ይሄ ነው ወንጌል፣ ይሄ ነው ክርስትና። ክርስትና የሚያስናፍቅ እኮ ነው ሰማይ። ክርስትና ማራናታ እያልን እንድንጠባበቅ የሚያደርግ እኮ ነው። አባቶቻችን በእምነት እንዴት ኖሩ? የአቤል ስም እስከ ዛሬ እንዲጠራ ያደረገው ምንድነው? የሚበልጠውን እየናፈቀ። ሄኖክ ስሙ እንዲጠራ ያደረገው ዛሬ ከምናምን ሺህ ዓመታት በፊት የነበረ ሰው የሚበልጠውን እየናፈቀ። አብርሃም አባታችን እንድንል ያደረገን ምንድነው? የሚበልጠውን እየናፈቀ። በየትም ስፍራ ሆኖ፣ በየትም ሁኔታ ውስጥ ሆኖ፣ በየትኛውም አይነት ከበባ ውስጥ ሆኖ ከከበባ በላይ የሚያደርግ ከሁኔታ በላይ የሚያደርግ እነ ኢሳይያስ በመጋዝ መሰንጠቂያ ላይ ያልከለከላቸው፣ እነ አቤል በወንድም መገደል ያልከለከላቸው፣ ሞት ያልመለሳቸው፣ እሳት ያልመለሳቸው፣ በዘይት መጠበስ ያልመለሳቸው ምን እንደሆነ ታውቃለህ ብራዘር? የሚበልጠውን መናፈቅ። የሚበልጠውን መናፈቅ። የመስቀሉ ጌታ መናፈቅ፣ በመስቀል ላይ የሞተው ጌታ መናፈቅ፣ በእርሱ የተሰራች ከተማ መናፈቅ። ዋው! የሚበልጠውን እየናፈቁ ነው። የሚበልጠውን የሚሻለውን እየናፈቁ። የእግዚአብሔር ቃል ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 4 ከ16 ጀምሮ እስከ ምዕራፍ 5 ቁጥር 5 ላንብብላችሁ። ጳውሎስ በብዙ መከራ ያለፈ
በብዙ ጭንቅ ውስጥ ያለፈ እንደዚህ ይላል፣ ስለዚህ ተስፋ አንቆርጥም። ስለዚህ ተስፋ አንቆርጥም። በልበ ሙሉነት ነው የሚናገረው። ተስፋ የሚያስቆርጥ ነገር አለ፣ ግን ተስፋ አንቆርጥም። ውጫዊው ሰውነታችን እየጠፋ ቢሄድም እንኳ ውስጣዊው ሰውነታችን ዕለት ዕለት ይታደሳል። ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ወደር የማይገኝለት ዘላለማዊ ክብር፣ ወደር የማይገኝለት ዘላለማዊ ክብር። እንዴት ያለ ህይወት ውስጥ ነው የገባ ነው! እንዴት ያለ መንግስት ውስጥ ነው የገባ ነው! ወደር የማይገኝለት ዘላለማዊ ክብር። ዋው! ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ አይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። ቢያደርግልን ዛሬ ሰማይ ቅዱሱ መንፈስ በልባችን ያለው የጌታ መንፈስ ይሄንን ቢያደርግልን በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው። ምዕራፍ 5 ቁጥር 1 መኖሪያችን የሆነው ምድራዊ ድንኳን ቢፈርስም በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለን እናውቃለን። በሰው እጅ ያልተሰራ፣ በማጅ ያልተሰራ፣ የማይፈርስ ምድራዊ ድንኳን ይፈርሳል፣ የኛ ሰውነት ግን በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት። ዋው! ዘላለማዊ ቤት በእግዚአብሔር እጅ የተሰራ እንዳለን እናውቃለን። እስከዚያው ግን የሰማዩ መኖሪያችን ለመልበስ እየናፈቅን እንቃትታለን። ይህን ክፍል ማንበብ እዚህ ጋር ላቁም። የሰማዩን መኖሪያችን ለመልበስ እየናፈቅን እንቃትታለን። ማን ነው እየናፈቀ ያለው? የሰማዩ መኖሪያችን እየናፈቅን እንቃትታለን። አይናችን የሚያተኩረው በማይታየው ላይ ነው። የማይታየው ዘላለማዊ ነው። ወደር የማይገኝለት ክብር አለ። ወደር የማይገኝለት ክብር እየጠበቀን ነው። ጃላዲያኖስ የሚበልጠውን መናፈቅ እንዴት ነው ክርስትናን መኖር የሚቻለው? የሚበልጠውን መናፈቅ። በዚህ በ21ኛው ክፍለ ዘመን እግዚአብሔርን እየመሰሉ መኖር ይቻላል። አዎ፣ እንዴት? የሚበልጠውን በመናፈቅ፣ ወደር የማይገኝለት ዘላለማዊው ክብር በመናፈቅ፣ ቀላልና ጊዜያዊ የሆነው መከራችን በመናቅ። ፊልጵስዩስ ምዕራፍ 3 ቁጥር 20 እኛ አገራችን በሰማይ ነውና፣ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። ከማፈግፈግ ለመትረፍ መድኃኒቱ። በዚህ ማታ እግዚአብሔር እንደዚህ ነው የሚለን፣ ልጆቼ ከማፈግፈግ መትረፍ ትወዳላችሁ? የሚበልጠውን ናፍቁ፣ መዳረሻችሁን ናፍቁ፣ ድምድማታችሁን ናፍቁ። ልንፈልገው የሚገባን የተሻለው በእግዚአብሔር እጅ የተገነባው በእግዚአብሔር እጅ የተዘጋጀው ሀገር ነው። እኛ ሀገራችን በሰማይ ነው። የኛ ሀገር በሰማይ ነው። የኛ ቤት በሰማይ ነው። ራዕይ ምዕራፍ 21 ቁጥር 4 ምዕራፍ 21 ቁጥር 4 እንባንም ሁሉ ከዓይናቸው ያብሳል። ባይዘዌ እንባ አይታበስም። በዚህ ምድር ላይ ያለን እንባ ነው የምንቀያይረው። እንባ ግን የሚታበስበት አለ በእግዚአብሔር እጅ በተዘጋጀልን ከተማ። በዚያ እንባን ሁሉ ከዓይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ስቃይ አይኖርም፣ የቀድሞው ሥርዓት አልፏልና። በዚያ የእግዚአብሔር ክብር ብርሃን ስለሚሰጣትና በጉም መብራቷ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልግም። ምዕራፍ 22 ቁጥር 5 ከእንግዲህ ወዲህ ሌሊት አይኖርም፣
ጌታ አምላክም ስለሚያበራላቸው የመብራት ወይም የፀሐይ ብርሃን አያስፈልጋቸውም፣ ከዘላለም እስከ ለዘላለም ይነግሣሉ። እንዴት ያለ ክብር ነው! እንዴት ያለ ክብር ነው! እርሱ ለኖሩለት የሚበልጥ ከተማ እንደተዘጋጀ አምነው የኖሩ አስበው የኖሩ እግዚአብሔር ሁለት ነገር አዘጋጅቷል። እግዚአብሔር አምላካቸው ተብሎ ሊጠራ ያፍርባቸው። እያፈራችሁበት ነው አምላካችሁ። ክብራችሁ፣ ዝርግፍ ጌጣችሁ እያፈራችሁበት ይሆን? የተወደዳችሁ እግዚአብሔር አምላካቸው ተብሎ ሊጠራ አያፍርባቸው። አይገርምም? በእኔ መጠራት ወደደ። ያሼ አምላክ እንዲባል ወደደ። እንዴት ያለ ክብር! እንዴት ያለ ሞገስ! እንዴት ያለ ክብር ነው! የኛ ትልቁ መሻት እርሱን አለማሳፈር ነው። አላሳፍረውም የሚል ሰራዊት እግዚአብሔር ያድርገን። አላሳፍረውም እሱን። ዋው! እሱ አላፈረብኝማ። አምላኩ ተብዬ ልትጠራ ያሼ አምላክ ተብሎ ሲጠራ አላፈረም። ስማችሁን አስገቡ። አላፈረብኝም። በጣም ታምር እኮ ነው። አንዳንዴ ጓደኞቻችን እንኳን ጓደኛዬ ነው ለማለት እኮ ያፍሩብናል። ሰማይ ግን አላፈረብንም። ዕብራውያን ምዕራፍ 1 ላይ እንደሚነግረን ወንድሞቼ ብሎ ሲጠራን እንኳን አላፈረብንም። ይህ በእኛ የማያፍረው አምላክ እርሱ ራሱ ከተማን አዘጋጅቶልናል። ከተማ የሚለው ቃል በጣም ድንቅ ነገር ነው። የተረጋጋ፣ የተመሰረተ፣ የተስተካከለና ጸንቶ የሚኖር ሐሳብ አለው በውስጡ። መሰረት አልባ ሳትሆን መሰረት ያላት እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቀናል። በዚህ የምትኖር ከተማ የለችንምና እንዲህ ያለ ሰራዊት፣ እንዲህ ያለ ጀግና እግዚአብሔር ይፈልጋል። በዚህ የምትኖር ከተማ የለችንም እና ምን እናድርግ? ትመጣ ዘንድ ያላትን እንፈልጋለን። ትመጣ ዘንድ ያላትን እንጠባበቃለን። ትመጣ ዘንድ ያላትን እንጓጓለን። ሰማያዊት ኢየሩሳሌም፣ አዲስቱ ኢየሩሳሌም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሊያርግ በነበረበት ጊዜ ይሄን ልንገራችሁና ሐሳቤን ልጠቅልል። ወደ አባት ሄዳለሁ አላቸው። ወደ አባቱ ሊሄድ በነገራቸው ጊዜ ታወኩ። እንደሚነግረን እንደዚህ አላቸው፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ ነግራችሁ ነበር። የምሄደውም ስፍራ ላዘጋጅላችሁ ነው። ሄጄም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተም ደግሞ ከኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ። እኔ ወደ መሄድበትም ስፍራ የሚያደርሰው መንገድ ታውቃላችሁ። ብዙ መኖሪያ አለ። ከእርሱ ጋር ለዘላለም እንድንኖር ቀን ተቀጥሮልናል። ከኢየሱስ ጋር ለዘላለም ለመኖር ቀን ተቀጥረልን። እንዴት ያለ ክብር ነው! እንጸልያለን። ሁላችንም በጸሎት መንፈስ እንሆናለን። ዛሬ ከመሬት የተሰፋ ልብ መነሳት አለበት። የሚበልጥ ከተማ ተዘጋጅቶልናል። እግዚአብሔር አላፈረብንም። አምላካቸው ተብሎ ሊጠራ አላፈረብንም። ከተማን አዘጋጀልኝ። ዋው! ኤልቫሪያና ሞር አሼና ማንተ አላስቸገርኳችሁ። ባላችሁበት ልባችሁን ያዙና ጸልዩ። ልቤ ይነሳ፣ የልቤ ዓይን ይብራ፣ የሚበልጠውን ማየት ከማፈግፈግ እንድድን፣ ጸንቼ መኖር እንዲሆንልኝ፣ ጸንቶ መኖር እንዲሆንልኝ፣ የእምነቴ ራስና ፈጻሚ የሆነውን ኢየሱስ እያየሁ በፊቴ ያለውን ሩጫ በትዕግስት እንድሮጥ፣ የሚበልጠውን እያየሁ የምገሰግስበት። ኢየሱስ ይሳልብን። በእውነት ኢየሱስ ይሳል። አዚም የሆነብን ነገር ይገፈፍ። አዚም የሆነብን ነገር፣ ድንዛዜ የሆነብን ነገር። ለገላትያ አማኞች እንደዚህ ነው ያላቸው ጳውሎስ። ኢየሱስ እንደተሰቀለ ሆኖ ተስሎ አልነበረምን? ማን አዚም አደረገባችሁ ይላል። ማን አዚም አደረገባችሁ የሚለው ክፍል አንዳንዶቹ ሲተረጉም ማን ቡዳ አደረገባችሁ፣ ማን መተት አደረገባችሁ፣ ማን አስማት አደረገባችሁ? ኢየሱስ እንደገና በልቤ ላይ ተሳል።
እስከ ሞት ድረስ የጨከነ ትውልድ እንደሆን ወዳጆች ሆይ ራሳችሁን ጠይቁት። እስቲ ራሳችሁን ጠይቁት። እስከ ሞት የጨከነ ህይወት አለን? እኛ እኮ እንጀራ እኮ ካልበላን አኩራፊ እኮ ክርስቲያን ነን። ጫማችን ከተንሻፈፈ እኮ ወንድማችን ከኛ እኮ ተሽሎ ከሄደ የምናኮርፍ ትውልድ እኮ ነን። እስከ ሞት ድረስ የታመነ ትውልድ እግዚአብሔር ይፈልጋል። ሰማይ እየናፈቀ ያለው እስከ ሞት የታመነ ትውልድ፣ ነፍሴ በእኔ ዘንድ አትከብርም የሚል ትውልድ ጳውሎስ እንደተናገረው ነፍሴ በእኔ ዘንድ አትከብርም። ዋው! እንዲህ ያለ ሰራዊት፣ እንዲህ ያለ ጀግና እግዚአብሔር እንዲያደርገን፣ እንዲህ ያለ ጀግና፣ እንዲህ ያለ የጨከነ ትውልድ፣ እስከ ሞት ድረስ የጨከነ ትውልድ። ማን ታዲያስ እንደዚህ አለ ሮሜ ላይ ስለሚመጣው ክብር ሲነግረን፣ የአሁኑ ዘመን ስቃያችን ወደፊት ሊገለጥ ካለው ለኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ ቆጥራለሁ። ጳውሎስ እየወረደብህ ያለው ውርጅብኝስ ኧረ ሊገለጥ ካለው ክብር ጋር ሲመዛዘን በጣም ዛሬ እየተቀበልኩት ያለው መከራ ምንም ነው፣ ተራ ነው። እንዲህ ያለ ሰራዊት፣ እንዲህ ያለ ጨካኝ ሰራዊት፣ እንዲህ ያለ የጨከነ ትውልድ፣ እንዲህ ያለ እስከ ሞት ድረስ የጨከነ ትውልድ እግዚአብሔር ያድርገን። ዋው! የጨከነ ትውልድ፣ የጨከነ ትውልድ፣ የጨከነ ትውልድ እግዚአብሔር እንዲያደርገን፣ የሚበልጠውን ያየ የሚገሰግስ፣ የሚበልጠውን እየናፈቀ የሚገሰግስ ትውልድ። ጌታ ሆይ አንድ ጸሎት ጸልያለሁ ለኔና በዚህ ሰዓት ይህንን መልእክት ይህንን ድምጽ ለሚሰሙ ሁሉ የጨከነ ህይወት፣ ስር የሰደደ ህይወት፣ በእውነት ላንተ ክብር የሚኖር ህይወት፣ ላንተ ክብር እስከ ሞት ድረስ የጨከነ ህይወት እንድታበዛለን፣ የሚበልጠውን ማየት። ይህ ትውልድ የሚበልጠውን የሚያይ ትውልድ ይሆን። ይህ ትውልድ የሚበልጠውን አገር የሚናፍቅ ይሆን። ናፋቂ ትውልድ አድርግ ገን እባክህ ጌታ ሆይ፣ ናፋቂ ትውልድ አድርገን እባክህ ጌታ ሆይ። የሚሻለው ናፋቂ አድርገን፣ ከምድር ግራቪቲ በላይ ከፍ የሚያደርግ ክብር ያገኛል። ከምድር ግራቪቲ በላይ ከፍ የሚያደርግ የመንፈስህ ጉልበት ያገኛል። የጸጋህ ጉልበት ያገኛል። የኃይልህ ጉልበት ያገኛል። ስለሰማህን እናመሰግናለን። ድካማችን በቀር በእርግጥ እንወድሃለን። ድካማችን በቀር በእርግጥ እንወድሃለን። የሚበልጠውን ማየት፣ የሚበልጠውን ማየት፣ የሚበልጠውን መናፈቅ፣ የሚበልጠውን መናፈቅ በመልካም እንድንጨርስ እርዳን። ስለ ስምህ ተመስገን። ይህንን አገልግሎት የሚያስተባብሩ ወንድም እህቶችን ባርካቸው በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር ይባርካችሁ። ቴንክ ዩ